በመነሻና መዳረሻ የሚጣላ መዋቅር መነሻዬ ነው መዳረሻዬ ነው እያለ የሚደባደብ የሚጣላ አንዱን በባዴንነት የሚከስ አንደኛውን በብልጽግናነት የሚከስ ባለበት ግልጽ ክፍፍሎች ባሉበት ጦርነትን ህዝባዊ ስታደርገው ምንድነው ልታመጣ የምትችለው? ወይስ በቃ ለማለት ብዬ ነው የምለው ነው ወይ የምትለው? በውስጣችሁ ያለው መከፋፈል እንኳን ወደ አንድ ማምጣት አቅቷችሁ ማለት ሪዮት ዓለም የለው ምን የለው ሲፋጭም ይውል ማለት ነው። ያ ኮሎኔሉ ምንድነው የሆነ ጎጃም ላይ አልቅሶ መከላከያ ይሻለኛል አይደል እንዴ እየሰማ ነው። ፀጉሩን ተላይቶ መከላከያ ገባው እነ ዘመነ ከሚይዙኝ መከላከያ በገባ ይሻለኛል። ይሄንን እንዴት ነው አይናችሁን በጨዋጥቤ ላሞኛችሁ የሚባል? ጦርነቱን ህዝባዊ አድርጎ ቆመጥ መጥረቢያ ማጭድ አካፋ ዶማ ይዞ የሚወጣበት ደረጃ ላይ ነው ወይ ያለው? አንዳንዴ እኮ ሪያሊቲን መገምገም ያስፈልጋል። ያም ሪያሊቲን ያለው መሬት ላይ አማራ ክልል ወይንስ ልጆቼ ትምህርት ቤት ቀሩ እያለ የሚያለቅስ ማህበረሰብ፣ እዚህ ክልል መኖር አልችልም ብሎ ጥሎ የወጣ ባለሀብት ልታገት ነው ብሎ ሲቪል ሰርቫንቱ ነገ የኔ ተራ ነው ተብሎ ሊወጣ የተዘጋጀ ሲቪል ሰርቫንት ሪያሊቲው ምንድነው? እዛ ክልል ያለው በእውነት ህዝባዊ ኃይል ሆኖ ሊወጣ የሚችልበት ነው ወይ ያለው? ይሄ ያለው እገታ የጻን ልጅ እገታ አይደል ያለው እገታ ሚዚያርን ሙሽራርን የሚታገተው መምህራርን ጭንቅላቱን በጥይት የሚመታው ቄስ አይደለ እንዴ አንተ የሰላም እንትነት ተብሎ በእንብርክክ ሄዶ ጭንቅላቱ የሚመታው? ይሄ ነው ህዝባዊ ጦርነቱን ህዝባዊ አድርጎ ህዝቡ የሚነቃነቀው ለዚህ ፐርፐዝ ነው፣ ለዚህ ዓላማ ነው። ስለዚህ ያለው መሬት ላይ ያለው የህዝቡ ስሜትና የህዝቡ ፍላጎት ጦርነት በቃን ሰለቸን መኖር አልቻልንም፣ ይሄ ነው የህዝቡ ስሜት። እንኳን ህዝባዊ ሆኖ ሊወጣ ቀርቶ ማለት ነው። ስለዚህ እስቲ መጀመሪያ ራሳችሁን መርምሩ።